በዓለማችን ደረጃ በትምህርትም ሆነ በንግዱ ዓለም ውስጥ ተጽዕኖ ፈጣሪ የምንለው የሥራ ዘርፍ ምንድነው ካላችሁ የቴክኖሎጂ ኢንዱስትሪ እንደሆነ የማይካድ ሀቅ ነው። ከዚህም ዘርፈ ብዙ ከሆነ ኢንዱስትሪ ውስጥ ከፍተኛ ተከፋይ ከሚያደርጉ ሙያዎች መካከል ዌብሳይት ዲቨሎፕመንት የቀዳሚውን ደረጃ ይዛል። ዌብ ዲቨሎፕመንት ስንል እንደማንኛውም እንደምንገልጸው ቴክኖሎጂ አንድ ነገር ብቻ ሳይሆን በውስጡ ብዙ ነገሮችን የያዘ ዘርፈ ብዙ ዘርፍ ነው። ይህንንም ለማየት በሶስት መንገድ መመልከት እንችላለን። የመጀመሪያው ፍሮንት ኤንድ ወይም ደግሞ ክላይንት ሳይድ ዲቨሎፕመንት እንለዋለን። ሁለተኛው ባክ ኤንድ ወይም ደግሞ ሰርቨር ሳይድ ዲቨሎፕመንት። ሶስተኛው ደግሞ አሁን ላይ በጣም ኮመን የሆነውና ብዙ ሰዎች እየሰሩበት የሚገኙት ሁለቱንም ፍሮንት ኤንድንም ባክ ኤንድንም የያዘ ፉል ስታክ ዲቨሎፕመንት ይባላል። ፍሮንት ኤንድ ዌብ ዲቨሎፕመንት የሚባለው በዌብሳይት ላይ ፊት ለፊት የምናያቸው እያንዳንዶቹ ኤሌመንቶች አጠቃላይ የዌብሳይቱ ዲዛይን፣ ለምሳሌ ያክል የምናያቸው ሊንኮች፣ መስሎች፣ በተኖች ሊሆኑ ይችላሉ፣ ሊስቶች፣ እነዚህ ነገሮች ሁሉ ይጨምራል። አሁን የጠቀስኳቸውን ነገሮች ወደፊት የምናያቸው ስለሆነ አትጨነቁ። ባክ ኤንድ ዌብ ዲቨሎፕመንት የምንለው ደግሞ ለተጠቃሚዎች ግልጽ ሆኖ የማይታዩ ከዳታቤዝ ወይም ደግሞ የተጠቃሚዎችን መረጃ ደህንነቱን ጠብቆ ከማስቀመጥ የተለያዩ ተጠቃሚዎች ዩዘርኔም ወይም ደግሞ ፓስዋርድ፣ ኢሜል ሲያስገቡ የገባውን መረጃ ትክክለኛ መሆኑን ከማረጋገጥ መረጃውን ከመጠበቅና ፕሮሰሲንግ ላይ ትኩረቱን ያደረገ ነው። ታዲያ ፍሮንት ኤንድ ዲቨሎፕመንትን ስንጀምር መጀመሪያ የዌብሳይቱን ፕላን ማዘጋጀት አስፈላጊ ነው። ያለምንም ዲዛይን መጀመሪያ ምን መኖር አለበት የሚለው። ይህንን ለማሳካት ደግሞ የመጀመሪያው ቱል ወይም ላንጉጅ ሃይፐርቴክስት ማርክአፕ ላንጉጅ ወይም ደግሞ HTML ይባላል። HTML ማለት የዌብሳይቱን ቀጥተኛ መልክ ወይም ደግሞ ስትራክቸር የሚያሳይ ዲዛይን እንደማለት ነው። የትኛውም ዌብሳይት ላይ ሲገቡ መጀመሪያ የምታያቸውን ነገሮች ያለ ዲዛይናቸው ስትራክቸራቸውን እንዳለ የሚያስቀምጥልን ላንጉጅ ነው። ግን እዚህ ላይ ማወቅ ያለብን ነገር HTML ልክ እንደ ፓይተን፣ C++ ወይም ደግሞ ጃቫስክሪፕት ፕሮግራሚንግ ላንጉጅ ልንለው አንችልም። ያ ማለት የተለያዩ ሎጂኮችን፣ ሉፖችን፣ ኮንዲሽናል ስቴትመንቶችን እየተጠቀምን ልንሰራበት አንችልም። ይልቁንስ HTML እኛ የምንሰራበት ሳይሆን ለዌብ ብራውዘሩ ያሉትን ኤሌመንቶች ግልጽ የሚያደርግልን ላንጉጅ ወይም ማርክአፕ ላንጉጅ እንለዋለን። ታዲያ ይህንን ካወራን አይቀር ዌብ ዲቨሎፕመንት መማራችን ምን ያክል አስፈላጊ ነው የሚል ጥያቄ ሊነሳ ይችላል። ለዚህም የተለያዩ ዋና ዋና ምክንያቶች ሊጠቀሱ ይችላሉ። አንደኛ እያንዳንዱ ቦታ ላይ አክሰስ መደረግ መቻሉ። የተለያዩ ቢዝነሶች አሁን ዌብሳይት የሚያስፈልጋቸው ቦታዎች የሉ። እያንዳንዱ ንግድ ዌብሳይት ያስፈልገዋል። ወደፊትም ቢሆን የንግዶች መጠን እየጨመረ ነው የሚሄደው፣ የተጠቃሚዎች መጠን እየጨመረ ነው የሚሄደው፣ ፍላጎት እየጨመረ ነው የሚሄደው። ስለዚህ ይሄ ሁሉ በጨመረ ቁጥር እነዚህ አይነት ባለሙያዎች ደግሞ ፍላጎታቸው እየጨመረ ይሄዳል ማለት ነው። ተፈላጊነታቸው እየጨመረ ይሄዳል። ሁለተኛው ምክንያት ወደፊት በሚመጡት ጊዜያቶች የሆነ ሊጠፋ ይችላል የምትሉት ሙያ አይደለም። ወደፊት እንዳልኳችሁ የቢዝነሱ ሐሳብ፣ የቢዝነሱ ሰው፣ ሁሉም ነገር እየሰፋ ስለሚሄድ ሞር እንደውም ተፈላጊነቱ የዚህ አይነት ባለሙያ ሰው ተፈላጊነቱ እየጨመረ ነው የሚሄደው። ሶስተኛው ዋናው ምክንያት በቴክኖሎጂ ኢንዱስትሪ ውስጥ ከፍተኛ ገንዘብ እንድናገኝ ከሚያስችሉ የቴክኖሎጂ ውጤቶች ውስጥ የቀዳሚውን ደረጃ ይዛል። ዌብሳይት ዲቨሎፕመንት አሉ ከሚባሉ እንግዲህ አሪፍ ገቢን ከሚያስገኙ የቴክኖሎጂ ውጤቶች ውስጥ አንዱ ነው። ደግሞ ሌላ በጣም አሪፍ አድቫንቴጅ የምትሉት እንደ ሳይድ ወርክ ልታዩት ትችላላችሁ። ያ ደግሞ ተጨማሪ ስራ እየሰራችሁ ሌላ ገቢ እንድታገኙና የተሻሻለ አኗኗር እንዲኖራችሁ ያስችላችኋል። ታዲያ እነዚህ HTML ኤሌመንቶች የት አሉ? እንዴት ነው የመጀመሪያውን ዌብሳይት ስትራክቸሩን የምንማረው? ምን ነገሮችን ይዟል? እንዴት ነው ቢውልድ የምናደርገው የሚል ሐሳብ መጥቶባችሁ ይሆናል። ለነሱ ሐሳቦች፣ ጥያቄዎች ምላሽ የምታገኙት በቀጣዮቹ ቪዲዮዎች ይሆናል። እስከዛው ድረስ መልካም ቆይታ።